ዒስማ ጥብቅነት ለማን ብቻ ነው? ለነቢያችን አለይሂ ሰላቱ ወሰላም ብቻ ነው። ሁላችንም እንሳሳታለን። ሁላችንም ያው ከራሳችን ጀምረን ነው የምናወራው ማለት ነው። እኔ እሳሳታለሁ፣ አቡ ጃዕፈር ሁላችንም ማለት ነው። ሁላችንም እንሳሳታለን። የግዴታ ስህተት የሌለባቸው ማን ብቻ ናቸው? ነቢዩና ሙሐመድ ሰለላሁ ዐለይሂ ወሰለም ነቢያችን ዐለይሂ ሰላቱ ወሰላም ብቻ ናቸው ኸጠእ የሌለባቸው ስህተት የሌለባቸው። ለዚያም አላሁ ተዓላ ምንድን ነው የሚለው? ረሱልን ዐለይሂ ሰላቱ ወሰላም ተከተሏቸው። ቁል ኢን ኩንቱም ቱሒቡነ አላህ ፈተቢዑኒ ዩሕቢብኩሙላህ። አላሁ ተዓላን የምትወዱ ከሆነ ተከተሉ ይበላቸው፣ አላህ ይወዳችኋልና። መን ኢተበዐ ረሱለ ፈቀድ ነጃ። ነቢዩን ዐለይሂ ሰላቱ ወሰላም የተከተለ ሰው በእርግጥም ይሄ ሰው ነጃ ወጣ ማለት ነው፣ ዳነ። አማ ከረሱል ውጭ ያለ ሰው ማንኛውም ሰው ወለው ካነ ሶሓቢየን ሶሓባ እንኳን ቢሆን አው ወልየን ወልይም ቢሆን አው ዓሊመን ከቢራን ወይ ትልቅ ዓሊም ቢሆን አው ዓሊመን ሰጊረን ለምሳሌ ሰጊረን ቢሉት ለምሳሌ ይሳሳታል ማለት ነው። ስህተት ያመችበታል። የማይሳሳቱት ማን ብቻ ናቸው? ረሱሉላህ ሰለላሁ ዐለይሂ ወሰለም ነቢዩ ዐለይሂ ሰላቱ ወሰላም ቀጥዐን አይሳሳቱም ማለት ነው። ስህተት የሚባል ነገር አያመችባቸውም። ወልይ እንደሚሳሳት ማስረጃችን ምንድን ነው? ለምሳሌ አልኢማም ፈኽሩዲን ራዚ ረሒመሁላህ ወልዩን ከቢሩን ሚነል አውሊያ ትልቅ ወልይ ናቸው። አልኢማም ፈኽሩዲን ራዚ ረሒመሁላሁ ተዓላ ወልይ ናቸው፣ ሷሊሕ ናቸው፣ ሙጃሂድ ናቸው፣ ዓሊም ናቸው፣ ዓሚል ናቸው፣ ዓቢድ ናቸው። አልኢማም ፈኽሩዲን ራዚ هو الإمام في أصول الفقه وفي أصول الدين وفي المنطق بيبوتاو بيفنو سنقبا قال الإمام نميلواتشو علماء إمام انده بلوات إمام تلالك علماء إمام نميلواتشو الإمام فخر الدين الرازي رحمه الله تعالى بألفوا من دنيالون شيخ أبو موسى حفظه الله الإمام فخر الدين الرازي يمي مثل سيتوچالو ወለዱም ይላሉ። ኢማም ፈኽሩዲን ራዚን የሚመስል ማለት ነው። በጣም ትልቅ ይሄ ማለት በጣም የተከበሩ ትልቅ ዓሊም ናቸው። ሴቶች ሰውን የሚመስል አልወለዱም። ይህ ሲባል ከነቢያቶች ይበልጣሉ ለማለት አይደለም። ኢነማ በጣም ትልቅ ናቸው ለማለት ነው። ኢማም ፈኽሩዲን ራዚ ረሒመሁላሁ ተዓላ ይሄ ዓሊም አንዳንድ ዑለማዎች ለምሳሌ አንዳንድ ንግግሮችን የመለሱባቸው አሉ። እንደዚህ የተከበሩ ኢማም ከመሆናቸው ጋር ኡሱል ፊቅህ ላይ ኡሱል ዲን ላይ መንጢቅ ላይ በየፈኑ ሲጀመር ኢማም ከመሆናቸው ጋር ተመልሶባቸዋል አንዳንድ ንግግራቸው። መዓሊም ኡሱል ዲን ኪታባቸው ላይ ኢማም ኢብኑ ትልምሳኒ ረሒመሁላሁ ተዓላ ምን ይላሉ? ኪታባቸው ላይ ሸርሕ ሲያደርጉ ከታች ማለት ነው ወለማ اعتقد الفخر صحة هذه الحجة يعني شبهة الفلاسفة الإمام فخر الدين الرازي رحمه الله تعالى የፈላሲፋዎች ማምታቻ ትክክል መስሏቸው አሉ። እንግዲህ ከሄ ምንድነው ገለጥ ነው፣ ያው ተሳስተው ነው እሳቸው ማለት ነው። የፈላሲፋዎች ማምታቻ ሹብሃ ትክክል መስሏቸው في أن قال بمعنى مطلق التوقف يوجب الإمكان مطلق التوقف አንድ ነገር በአንድ ነገር ላይ መቆሙ ብቻውን ለምሳሌ ሲፋት ብቻውን አይሆንም ኢንማ ذات ላይ ነው የሚኖረው ሲባል ይሄማ ኢፍቲቃረን ያሲዛል የሚል የፈላሲፋዎች ብጅታ አለ። ለምሳሌ አላሁ ተዓላ ሲፋቶች ብቻቸውን አይሆኑም። ኢነማ የግዴታ አላህ ذات ላይ ነው ያሉት። የግዴታ አላህ ذات ላይ ነው ከተባለ ስለዚህ ሙፍተቂር ናቸው ማለትን ያመጣብናል። ሙፍተቂር ናቸው ደግሞ አይባልም። ለዚያም ስለዚህ ምን መሆን አለበት? አላህ ሲፋት የለውም አሉ ፈላሲፋዎች ማለት ነው። አልኢማም ፈኽሩዲን ራዚ ረሒመሁላህ ይሄ ንግግር ትክክል መሰላቸውና ቢመዕና ሙጥለቅ ተወቁፍ ነው መስሏቸው ማለት ነው። ምን አደረጉ? ወአነ ኩለ ሙረከቢን ሙፍተቂሩን ኢላ ጁዝኢሂ ማንኛው ሙረከብ ወደ ጁዝኡ ከጃይ ነው የሚል መሰላቸው። ወጁዝኡ ገይሩሁ ወልሙፍተቂሩ ኢላ ልገይሪ ላ የኩኑ ኢላ ሙምኪነን ወተወሀመ ተርኪበ ቢዕትባሪ ሲፋቲ ሲፋቶችን ተመለከቱና ሲፋቶች ካሉት ሙረከብ የሚለውን ያስጠረጥራል የሚል መሰላቸውና የሚያስይዝ መሰላቸውና አልኢማም ፈኽሩዲን ራዚ ማለት ነው።
واستعمل هذه المقدمات في الاستدلال እነዚህን አሁን የጠቀስናቸውን ሙቀዲማዎች ማስረጃ ላይ ጠቀሷቸው እነዚህን ተጠቀሙ الإمام فخر الدين الرازي ማለት ነው رحمه الله እነዚህን ሙቀዲማዎችን ተጠቀሙና ምን አደረጉ استشعر النقص بصفات الله تعالى ይሄማ የአላህ ሲፋቶች ጎደሎ ናቸው ማለትን ያስጠረጥርብናል አሉ የአላህ ሲፋቶች ጎደሎ ናቸው ማለት ያስጠረጥራልና فقال مرة አንድ ጊዜ እንዲህ አሉ هذا مما نستخير الله تعالى فيه ይሄ እንደው አላሁ ተዓላን በላጩን መንገድ ምራን ብለን እንለምናለን አላህን አሉ አንድ ጊዜ ማለት ነው وجزم اخرى በሌላ ጊዜ ደግሞ ቁርጥ አድርገው وصرح ግልጽ አድርገው ተናገሩ والعياذ بالله ይላሉ እንግዲህ الامام السنوسي ናቸው ነቅል የሚያደርጉ ኩብራ ላይ ከኢብኑ ትልምሳኒ والعياذ بالله አላህ ይጠብቀንና ከእንደዛ አይነት ንግግር ይላሉ ይሄ ማንን ንግግር ነው የኢማም ፈኽሩዲን ራዚይ ንግግር እንዲህ የሚሉት ለምን ፈኽሩዲን ራዚ ተሳስተዋል ስለተሳሳቱ ነው እዚህ ቦታ ላይ እንግዲህ ዑለማ አህሊ ሱና እንደዚህ ናቸው وصرح والعياذ بالله بكلمة لم يسبق إليها ማንም ያልቀደማቸው ንግግር ተናገሩ ማንም ያልቀደማቸው ኢነማ እሳቸው ናቸው ለመጀመሪያ ጊዜ ይችን ንግግር የተናገሩት አልኢማም ፈኽሩዲን ራዚ ማለት ነው እንግዲህ የመጀመሪያ ይችን የተናገሩት እሳቸው ናቸው ማንም አልቀደማቸውም አላህ ይጠብቀንና ከእንደዚህ አይነት ንግግር አሉ فقال እንዲህ አሉ الإمام فخر الدين الرازي እንዲህ አሉ هي የአላህ ሲፋት እኮ የአላህ ባህሪ ሙምኪነቱን باعتبار ذاتها ራሳቸውን ከተመለከትናቸው ሙምኪን ናቸው አሉ ይሄ በጣም ደካማ ንግግር ነው መጥፎ ንግግር ነው ይሄ ግን እሳቸው ይሄን ተናገሩ ይሄን ሲሉ የአላህ ሲፋቶች ሙጥለቀን ሙምኪን ናቸው ለማለት አይደለም ኢነማ باعتبار ذاتها ራሳቸውን ስንመለከታቸው ራሳቸውን باعتبار ذاتها ራሳቸውን ስንመለከታቸው ሙምኪን ናቸው ዋጅበቱን بوجوب ذاته جل وعلا ስለዚህ ውጁብን ያገኙት ከምንድነው የአላሁ ተዓላን ذات በማየት ነው ዋጅበቱን بالغيرናት እንጂ ዋጅበቱን بالذات አይደለችም አማ በዛቷ ራሷን ከተመለከተናት ሙምኪናት የሚል ቃል ተናገሩ ይሄ ንግግራቸው አላህ ይጠብቀን ከእንደዚህ አይነት ንግግር መጥፎ ንግግር ነው وضاهأ في ذلك قول الفلاسفه በዚህ ንግግራቸው የፈላስፋዎችን ንግግር የሚመስል ተናገሩ አሉ ان العالم ممكن باعتبار ذاته ይሄን ዓለም ስንመለከተው ذاتን ስናየው ሙምኪን ነው واجب بوجوب مقتضيه ግን አላህን ስንመለከት ደግሞ ዋጅብ ነው ለዚያም ቀዲም ነው የሚል የፈላስፋዎች ንግግር አለ የነሱ ንግግር ይመስላል ይሄ አሉ ونعوذ بالله من زلة العالم كعالم سهتت الله يطبقنا አሉ الامام ابن التلمساني انتهى الامام السنوسي አለቀ ይሄ ይላሉ ከዚያ ሰኑሲ ምን አሉ قلت እላለሁኝ አሉ واشنع من هذا ከዚህ የበለጠ ደግሞ በጣም የሚያስጠላው ይላሉ ونعوذ بالله تعالى الله يطبقنا تصريحه بأن الذات قابلة لصفاتها فاعلة لها يا الله تعالى ذاتك صفاتون تقبላለች صفاتون ተሰራለች የሚል የዚህ አይነት ቃል ተናግረዋል ይሄ በጣም መጥፎ ቃል ነው ومن شنيع مذهبه ايضا እንደዚሁም መጥፎ ከሆኑ ንግግሮቻቸው መካከል አሉ ሰኑሲይ ናቸው ይሄን የሚሉት የኢማም ፈኽሩዲን ራዚ መጥፎ ከሆኑ ንግግሮቻቸው መካከል አሉ رده الصفات الى مجرد نسب واضافات የአላሁ ተዓላን ሲፋቶች ባህሪዎች ንስባ ናቸው እንጂ መውጁድ ነገር አይደሉም እንደዚህ የሚል አለ ኪታባቸው ላይ ንስባ ናቸው ለምሳሌ ቡኑዋ እንደምንለው ማለት ነው ንስባ ናቸው ረዱ ሲፋት ኢላ ሙጀረድ ንሰብን ወኢዳፋትን እነዚህ ሲፋቶች ንሰብ ኢዳፋት ብቻ ናቸው وتسميته لها في بعض المواضع مغايرة للذات አንዳንድ ቦታ ላይ ደግሞ ኪታባቸው ላይ ሲፋቶቹ ከአላህ ሌላ ናቸው የሚል ቃል ተናግረዋል ይሄ ንግግራቸው ባጢል ነው ውድቅ ነው ሸኒዕ ነው መጥፎ ንግግር ነው የኢማም ፈኽሩዲን ራዚ ንግግራቸው ማለት ነው እዚህ ቦታ ላይ በጣም ሸኒዕ የሆነ ንግግር ነው ይላሉ مع ما علم ግን ታውቋል وعليكم السلام ورحمة الله شيخ مسعود مع ما علم من أن أئمة السنة يسنة علماء وتشكوة وقال يسنة علماء أهل السنة والجماعة يمنعون إطلاق الغيرية في صفاته تعالى الله بهري لي
ገይርን መጠቀምን ይከለክላሉ። የአላህ ሲፋቶች ገይሩላህ ናቸው አይባልም። እንደዚሁም አይኑ ዛቲላህ ናቸውም አይባልም። የአላህ ሲፋቶች ለምሳሌ አላህ መስሚያው ራሱ ዛቱ አይደለም፣ ዛቱ ነው አንልም፣ ዛቱም አይደለም አንልም። መስሚያውን ቁድራውም ልክ እንደዚያው፣ ከላሙም እንደዚያው። የአላህ ቁድራው ራሱ ዛቱ አይደለም፣ ከዛቱም ሌላ አይደለም። ኢነማ የዛቱ መገለጫ ነው። እሳቸው ግን አልኢማም ፈኽሩዲን ራዚ አንዳንድ ቦታ ላይ ገይር የሚል ቃል ተጠቅመዋል። ይሄ ስህተት ነው ይላሉ። ስህተት ነው ይሄ ንግግራቸው። ለምንድን ስህተት ሆነ ይሄ ቃሉ? ሊማ ትኡዚኑ ቢሂ ሚን ሲሐት አልሙፋረቃ። ምክንያቱም ይሄ መነጠል ያመችበታል የሚለው መነጠል ያመቻል፣ ሙፋረቃ ያመቻል፣ የተለያዩ ናቸው፣ ሙረከብ ነው የሚለውን ያስይዛልና ይሄ የተገጣጠመ ነው አላህ ከሲፋቶቹ የሚለውን ያስይዛልና ይሄ ትክክል አይደለም። ከማ የምነዑና አህሉ ሱናዎች እንደዚህ ይከለክላሉ። አን ይቃለ ሂየ ሁወ የአላህ ሲፋቶች ራሱ ዛቱ ናቸው የሚለውንም ይከለክላሉ። ሙዕተዚላዎች የአላህ ሲፋት ራሱ ዛቱ ነው ይላሉ ሙዕተዚላዎች። ወሃቢዮች ደግሞ ምን ይላሉ? ወሃቢዮቹ የአላህ ሲፋቶቹ ገይር ናቸው ሌላ ናቸው ይላሉ። ሌላ ከዛቱ ሌላ ማለት ነው። ለምሳሌ ሙረከብ ነው ስለሚሉ የተገጣጠመ እና ኢፍቲቃረን ሁዱስን ነፍይተው ግን የተገጣጠመ ነው ይላሉ። ሙረከቡን ገይሩ ሙፍተቂሪን የማይከጅል የሆነ ሙረከብ ነው ይላሉ። ይሄም አላሁ ተዓላን ሙረከብ ነው ካሉ ሙፍተቂር ነው ሐዲስ ነው የሚለው ነው የሚከተላቸው። ሙዕተዚላዎች የአላሁ ተዓላ ሲፋቶች ራሱ ዛቱ ናቸው ይላሉ። ወሃቢዮች ደግሞ ሌላ ናቸው ይላሉ። አልኢማም ፈኽሩዲን ራዚ ገይር የሚል ቃል ተጠቅመዋል። የወሃቢዮችን አይደለም የሚፈልጉበት፣ ግን ይሄ ቃሉን መጠቀማቸው ምንድነው? ውድቅ ነው፣ ባጢል ነው። ከዚህ አልኢማሙ ሰኑሲይ ምን ይላሉ ረሒመሁላሁ ተዓላ? ወለዚ ቃደሁ ኢላ አክሰሪ ሃዚሂል አራኢል ፋሲደቲ ቢኢጅማዕን በዑለማዎች ጋር ስምምነት የተበላሹ ወደሆኑ አመለካከቶች እኮ የመራቸው ምንድነው? ፊራሩሁ ሚነ ተርኪብ ሙረከብ ከሚለው ለመራቅ ብለው ነው። አላሁ ተዓላ ሙረከብ አይደለም የተገጣጠመ አይደለም ከሚለው ሲርቁ ከዚያው እነዚህን ቃላቶች እነዚህ የተበላሹ ንግግሮችን ተናገሩ። አለዚ ተወሀመቱል ፈላሲፈቱ ላዚመን ሊሱቡት ሲፋት ሲፋቶች ከሰበቱ የተገጣጠመ ነው ማለት ይመጣብናል። ለምሳሌ አላህ ሲፈተል ዒልም አለው ከተባለ ዒልሙ ምኑ ላይ ነው? ዛቱ ላይ ነው። ዛቱ ላይ ከሆነ አይደለም። ስለዚህ ዒልሙ ከዛቱ ተነጥሎ ብቻውን መኖር ይችላል? አይ ብቻውን አይሆንም፣ ዛቱ ላይ ነው። ስለዚህ ዛቱ ሙረከብ ነው ማለት ይመጣል። ስለዚህ አላሁ ተዓላ ሲፈት የለውም ዛት ብቻ ነው አሉ ፈላሲፋዎች ማለት ነው። ሙዕተዚላዎችም ልክ እንደዚያው። አልኢማም ፈኽሩዲን ራዚ የእነዚህን ሰዎች ሹብሃ ሲመለከቱ ትክክል መሰላቸውን አንዳንድ ቦታ ላይ ቃላቶችን የሆነ መጥፎ ቃላቶችን ተጠቀሙ። ቃላቶችን ፈላሲፋዎች የሚፈልጉበትን አይደለም የሚፈልጉት አልኢማም ፈላሲፋዎች ወይ ሙዕተዚላዎች የሚፈልጉበትን ወይ ሙሸቢህ የሚፈልግበትን አይደለም። ኢነማ ሙራዳቸው የአህሉ ሱናውን ነው። ግን መጥፎ ቃላቶችን ተጠቀሙ። እነዚያ ቃላቶች ላይ ዑለማዎች ምን አደረጉ? መልስ ሰጧቸው ማለት ነው። ኢማም ሸረፉዲን ትልምሳኒ እና ኢማሙ ሰኑሲ ረሒመሁላሁ ተዓላ መልስ ሰጧቸው ማለት ነው። ሸረፉዲን እንደው ምን ይላሉ? ወተርኪቡ ፊ ዛት ላዚሙን ለሁ አይዶን ሲጀመር ከፈላሲፋዎች ንግግር ለመራቅ ብለው ራሱ እነዚያን ቃላቶች ቢጠቀሙም በዚህ አካሄድ ከሄዱ ሙረከብ የሚለው አሁን ሚይዛቸዋል ኢማም ፈኽሩዲን ራዚይን አሉ። ለምን? ፈኢነ ማሂየተ ኩል ሲፈት ሚን አልሐያት ወልዕልም ወልቁድረት ወልኢራደት ሙተመይዘቱን አን ልኡኽራ ፊል ዓቅሊ ዓቅላችን ላይ በዓቅላችን ስናስበው እውቀት የሚባለው ነገር ቁድራ አይደለም፣ ቁድራ የሚባለው ከላም አይደለም፣ ከላም የሚባለው ሐያት አይደለም። የእያንዳንዱ ሐቂቃ የተለያየ ነው። ለምሳሌ ሐያት የምትባለው ተዓሉቅ የላትም አትንጠለጠልም፣ ቁድራ ግን ይንጠለጠላል። ስለዚህ እያንዳንዳቸው ሐቃኢቃቸው የተለያየ ነው። የተለያየ ከሆነ እነዚህ ነገራቶች በአጠቃላይ አላህ ዛት ላይ ያሉ። ስለዚህ ሙረከብ የሚለው ይይዛቸዋል ኢማም ፈኽሩዲን ራዚይን የፈላሲፋዎች አካሄድ ሶሒህ ከመሰላቸው ያነገግራቸው አሉ አልኢማም ኢብኑ ትልምሳኒ ረሒመሁላሁ ተዓላ። ስለዚህ ከዚያ ማምለጥ አይችሉም፣ ይሄ ሊይዛቸው ይችላል አሉ ፈላሲፋዎች። ከዚያ ምን አሉ? ተርኪብ ይዘናል የሚለውን አመጡና ምን አሉ? አላሁ ተዓላ ሲፋት አለው ማለት አሉ አላሁ ተዓላ አዋቂ ነው ማለት ትርጉሙ ጅስም አይደለም ማለት ነው፣ የጅስም ባህሪም የለውም ማለት ነው የሚል ፍልስፍና
ተናገሩ ማለት ነው ፈላሲፋዎች። አላህ ጅስም አይደለም ምናምን የሚለው ምን አሉ አልኢማሙ ሰኑሲ ወለበሱ على المسلمين بإطلاقها مع نفي حقائقها ፈላሲፋዎች እነዚህም ባህሪዎች ሐቂቃቸውን አስወግደው ሐቂቃቸውን አያምኑባቸውም። ግን ቃላቱን ምን ይላሉ? ከላይ ስንሰማቸው አዋቂ ነው እንላለን፣ ቃዲር ነው እንላለን፣ ሙተከሊም ነው እንላለን ይላሉ ፈላሲፋዎች ማለት ነው። ይሄ ለተልቢስ ነው ይሄን የሚጠቀሙት። ወፈሰሩሃ ቢኡሙሪ ሙባይነት ሊማህያቲሃ ሐቂቃውን በሚለይ መልኩ ነው የፈሰሩት፣ በሌላ መንገድ ማለት ነው የፈሰሩት በሌላ መንገድ ነው። ከተፍሲሪህም ከውነሁ ዓሊመን አዋቂ ነው የሚለው ምን ብለው ፈሰሩት? ቢአንሁ ለይሰ ቢጅስሚን ወላ አዋቂ ነው የሚለውን ጅስም አይደለም የጅስምን ባህሪ የለውም ብለው ፈሰሩት። ወሁም ሙሳዓዱን على هذا التنزيه አላህ ጅስም አይደለም በሚለው እናግዛቸዋለን። ትክክል ነው አላህ ጅስም አይደለም፣ ነዓም ትክክል ናችሁ አላህ ጅስም አይደለም እንላቸዋለን። ወሙጣለቡና ግን እንጠይቃቸዋለን بإثبات أنه عالم بما دلت عليه الأفعال من الإحكام والإتقان ይሄ ዓለም እንዲህ አማረው ታዲያ ለምንድን ነው? ሰማይ በሚያምር መልኩ ተፈጥሯል። ሰዎች ለምሳሌ እንደዚሁም ደግሞ መሬት ብዙ ሙህከም የሆኑ ሙትቀን የሆኑ በደንብ የተስተካከሉ ነገራቶች አሉ። ስለዚህ አላሁ ተዓላ ዒልም የለውም ዝርዝር ነገራቶችን አያቅም የምትሉ ከሆነ ታዲያ ይሄ እንዲህ ያሉ ነገራቶች የሚያመላክቱት ምንድነው? እንዴት ካላወቀ እንዴት ተፈጠራቸው? በዚህ ኢልዛም እናደርጋቸዋለን አሉ አልኢማም አሰኑሲ ረሂመሁላሁ ተዓላ። ስለዚህ አንዳንድ ቃላቶች ዑለማዎች ላይ ስህተት ይኖራል። ኢማም ፈኽሩዲን ራዚ ሲናገሩ እንዲህ ያለውን አንዳንድ ሙሸቢሃዎች እነዚህ ላይ ይንጠለጠሉና ይሄው ራዚይም እንዲህ እያለ ነው እንትና እንዲህ እያለ ነው እንትና እንዲህ እያለ ነው እያሉ ለማምታታት ይሞክራሉ ማለት ነው። ለማምታታት ይሞክራሉ። ይሄንን ልንጠነቀቀው ይገባል። እኛ አህሉ ሱና ወል ጀማዓዎች አሻዒራዎች መትናችን ላይ መጀመሪያ ስንቀራ ምንድነው የምንለው? ላ ተቅሊደ ፊ ተውሂድ ተውሂድ ላይ መከተል የለም። እንትና ብሎታል እነሸህ እንትና ብለውታል የሚባል ነገር የለም። ተውሂድ ላይ ማስረጃ ብቻ ነው። ማስረጃ ደሊል። አልኢማም ፈኽሩዲን ራዚ ደግሞ ትልቅ ዓሊም ናቸው። ሐታ እንዲህ ያሉ ቃላቶች ላይ አንዳንድ ዒባራቸው እንትን ቢልም ማለት ነው አንዳንድ ቦታ ላይ እነዚህን ደግሞ ሌላ ኪታብ ላይ ደግሞ አስተካክለዋቸዋል። ሌላ ኪታቦች ላይ አስተካክለዋቸዋል። ስለዚህ ራዚ ሙምኪን ነው የአላህ ሲፋቶች ሙምኪናት ናቸው ይላሉ። ወይም ተፍታዛኒ ወይም አልኢማሙ ተፍታዛኒ ሙምኪናት ናቸው ይላሉ የሚለው ንግግር ሙምኪን ሲሉ የፈለጉበት ምንድነው? ሙምኪን ሲሉ የፈለጉበት ምን አሉ? አልኢማም ሸረፉዲን التلمساني ሙምኪን ማለት የፈለጉበት እና ራዚ ሙምኪን ሲሉ ሙጥለቅ التوقف አላህ ዛት ላይ ናቸው ማለት ብቻ ነው የፈለጉበት፣ ሌላ ነገር አይደለም እንጂ ዋጅብነታቸውን ያምናሉ። ሙምኪን ናቸው ሲባል ይጠፋሉ እንደዚህ መጥፋት ያመችባቸዋል ለማለት አይደለም። መኖርና መጥፋትን ይቀበላሉ ማለት አይደለም። ሙምኪን ናቸው ሲባል የአላህ ሲፋቶች መኖርና መጥፋትን አይቀበሉም። ራዚ ይላሱ እኮ እንዲህ ብሏል አንዳንድ ሙሸቢሃ ማለት ነው። ይሄ ትክክል አይደለም ማለት ሙምኪን ናቸው ሲሉ አላህ ዛት ላይ ናቸው ለማለት ነው። ውጁብነታቸውንማ ተፍታዛኒይም ይናገራሉ። እዚሁ ተሸርሐቸው ላይ ሸርዑ ዓቃኢድ ላይ ይናገራሉ ዋጅብነታቸውን። ስለዚህ አንዳንድ ቦታ ላይ አንዳንድ ኪታባቸው ላይ ኢፍቲቃርን ሙፍተቂር የሚለውን ቃል ቢጠቀሙ ሙምኪን የሚለውን ቃል ቢጠቀሙ ቢማዕና ሙጥለቅ አተወቁፍ ነው። ቃላቱ የተሳሳተ ነው። የፈለጉበት ትርጉም ግን የአህሉ ሱናዎችን ነው። ወላሁ ሱብሓነሁ ወተዓላ አዕለም። የምንጨምረው ካለ ጥያቄ ካለም